ከሰማይ ምሕረትን አውርዶ ከምድር መዓትን አርቆ ሳንወደው ወዶ ሳንጠላው ጠርቶ በፍቅሩ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ በዚህ ቅዱስ ስፍራ ተሰብስበን ቃሉን እንድንሰማ በቃሉ እንድንጽናና ሥርዓተ አምልኮታችንን እንድንፈጽም ስለፈቀደልን ሕያው የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች ጽሕፈተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቆራሪተ መዓት መዝገበ በረከት እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። አሜን አሜን። ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት ሁሉ ክብር ምስጋና ይድረሳቸው። ወደ ዕለቱ አጭር ትምህርት ከመሄድ በፊት ፊት ለፊት የተቀመጣችሁ ተነሱና ወደዚህ ነው። የተቀመጣችሁ ተነሱና ወደዚህ ነው። ታዘዙ፣ ብድግ ብላችሁ ወደዚህ ነው። ሁላችሁ እዛ ፊት ለፊት ያላችሁ ወደዚህ ነው። በስተቀኝ በኩል በስተግራም በኩል ያላችሁ ደግሞ ወደ አውደ ምሕረቱ ነው። የሚሰማችሁ መምጣት የምትችሉ ጤነኛ እግር ያላችሁ መራመድ የምትችሉ ወደዚህ ነው መምጣት የምትችሉ። ወደ አውደ ምሕረቱ ሰብሰብ በሉ። ራቅ ስላላችሁ መምጣት የምትችሉ ነው። መምጣት ማትችሉ አናስገድድም። መምጣት የምትችሉ ግን አጭር ትምህርት ነው የምንሰጠው። ሁላችሁም ወደዚህ ነው። ፈጠን ፈጠን እያላችሁ ነው። ጎሽ ተቀመጡ አላልኩም፣ ተቀመጡ አላልኩም ነው እንጂ ቁጭ በሉ አላልኩም። ዛሬ ስቅለት ቀን አይደል? ሊቃውንቱ እያገለገሉ ስላደሩ፣ መምህራኑ ቤተ ክርስቲያን ስላደሩ አረፍ ይላሉ፣ ይደክማቸዋል ስጋ ስለለበሱ። እኛ ደግሞ ቆመን ብናገለግለው ቆመን ቃሉን ብንሰማ ይከፋቸዋል? ይከፋቸዋል? የሚከፋው ሰው ቁጭ ይበል፣ የማይከፋው ሰው ቆሞ ይስማ። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ለቤዛ ብዙኃን። እግዚአብሔር ዓለሙን አንድያ ልጁ እስኪሰጥ ድረስ እንዲሁ ወዶታል። እስኪ እግዚአብሔር በሉ፣ ሁላችሁም ተናገሩ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለ የእግዚአብሔር ቃል ነው። ዛሬ ቅድም በሊቃውንቱ በስፋት በጥልቀት ሲነገር እንደነበረው በመዘምራኑም ሲነገረን እንደነበር የዓለሙ ጌታ የፍጥረታት ንጉሥ ኢየሱስ ክርስቶስ ለሰው ልጆች ብሎ በመስቀል ላይ የዋለበት ዕለት ነው። ስለዚህ እኔ አሁን እማሳስባችሁ አንደኛ ኃጢአታችሁን እየተመለከታችሁ፣ ሁለተኛ ወደ ቀራንዮ ተጉዛችሁ በዓይነ ሕሊና መስቀሉን እየተመለከታችሁ ቃሉን እንድትሰሙ ነው። በመጀመሪያ ደረጃ እዚህ የተሰበሰብነው ሁላችንም በኃጢአት የወደቅን ድኅነት የሚያስፈልገን ስርየት የሚያስፈልገን የእግዚአብሔር ቸርነት ብቻ ከድኖ ከክፉ ጠብቆ ዳግም ለንስሐ የሰበሰበን ነው። ማንም ጻድቅ ማንም ኃጥእ የለም። እዚህ ቆሞ የሚናገረውም እዛ ቆማችሁ የምትሰሙትም ሁላችንም በኃጢአት በኩል እኩል ነን። የአገልግሎት ድርሻ ነው እዚህ ያቆመን። እኛ ጻድቃን እናንተ ኃጥአን አይደላችሁ። ሁላችንም ግን በዚህ ሰዓት ልናየው የሚገባው የመጀመሪያው ያደረግነውን የሰራነውን በደል እንመልከት። ከዛ ቀጥሎ የሆነልንን በደላችን የሻረልንን ክርስቶስን እያየን መስቀሉ ላይ ዓይነ ሕሊናችንን እንስቀል። ከሥጋዊ ፈቃድ፣ ከሥጋዊ ምኞት፣ ከሥጋዊ አስተሳሰብና በዓለም ካሉ ምልከታዎች ዓይናችንን እናውጣ። አሁን ያለነው በቀራንዮ
በተመሰለችው በቅድስት ቤተ ክርስቲያን ነው። የዓለም መድኃኒት ኢየሱስ ክርስቶስ ዓለምን እንዲህ አድርጎ ያድን ዘንድ ያስገደደው የለም። ማንም ሰው ከሰማይ ጎትቶ ያወረደው የለም። ከሰማይ የወረደው ከድንግል የተወለደው በመስቀል የተሰቀለው በፍቅር ብቻና እኛን ለማዳን ነው። ስለሆነም በሥጋ ካለው ሥጋዊ ፈቃድና ሥጋዊ ምኞት እንውጣና ለተወሰኑ ደቂቃዎች ቀራንዮ ላይ እንቆይ። ኢየሱስ ክርስቶስ ማንም የማይዘው ዓለምን የያዘ ንጉሥ ነው። ኢየሱስ ክርስቶስ ዓለማትን የፈጠረ ዓለማትንም የሚመግብ ጌታ ነው። ኢየሱስ ክርስቶስ እኛን ለማዳን የከፈለውን ዋጋና ሉዓላዊነቱን ስናይ በጣም እጅግ የሚያስደንቅ ነገር ነው። መጻሕፍትን ተደንቀውበታል። ምን ተአጽሐቆ ምንድን ነው ያተጋው ይላል ቅዱስ ዮሐንስ አፈወርቅ። ከሰማይ ይወርድ ዘንድ በመስቀል ላይ ይውል ዘንድ ያስገደደው ምንድን ነው? የጎተተውስ ምንድን ነው? ሰይጣን ቢበድል አልመለስ ቢል በሰይጣን ምትክ አዳምን ፈጠረ። አዳም ቢበድል አዳምን ወዲያ ብሎ ሌላን ፈጥሮ ንጹሕ አድርጎ ማኖር ይችላል እግዚአብሔር። ግን እንደዛ ፈቃዱ አይደለም። አዳምን ፈጠረ፣ ተሳሳተ። ከስህተቱ እንዲመለስ እግዚአብሔር ፈቀደና ከስህተቱ የመመለሻ መንገድ መጀመሪያ በፈጠረበት ጥበብ አይደለም የመጣው። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ረቂቅ ነው፣ ድንቅ ነው። እኔንና እናንተን ሲፈጥረን እንደው ከሰማይ አልወረደም፣ እንደው በምድር ላይ አልተመላለሰም፣ እንደው አልደከመም፣ ከመንበሩም አልተንቀሳቀሰም። እኛን ባለበት ስፍራ ሆኖ በአርአያውና በምሳሌው ሰርቶናል። ከወደቅን በኋላስ ከሰማይ ወረደ፣ በአጭር ቁመት በጠባብ ደረት ተገለጸ፣ በምድር ላይ ተመላለሰ። በደላችን ሊሸከም ዘንድ ንጹሕ በግ ሆኖ በምድር ላይ መጣ። የመጨረሻዎቹ ሰዓታት ነው ማየት የምንችለው ጊዜ ስለሌለ። ኢየሱስ ክርስቶስ ሊያዝ በቀረበባት በመጨረሻዋ ሰዓት አይሁድ በይሁዳ በከሃዲው አማካኝነት ተመርተው በምሴተ ሐሙስ ተጉዘው ጨለማ ነበረ፣ መሽቶ ነበረ። እነሱ ዱላ ይዘው ጎመድ ይዘው ጦር ይዘው መብራት ይዘው ኢየሱስ ክርስቶስን ለመያዝ መጡ። የዮሐንስ ወንጌል ምዕራፍ 18 ከቁጥር 6 ጀምሮ ስትመለከቱ ኢየሱስ ክርስቶስ የተያዘው በግድ አይደለ በውድ ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። ኢየሱስ ክርስቶስ እኔ ነኝ ሲላቸው በፊቱ መቆም አልቻሉም። ወደ ኋላ ተፍገመገሙ፣ ወደቁ። ምን ማለት ነው? በግድ እነርሱ ተሰብስበው ስለመጡ እንዳልተያዘ መያዙ፣ መገረፉ፣ መከራ መቀበሉ በውድና ለሰው ልጆች ካሳ ለመክፈል እንደሆነ ለመጠየቅ ነው። እነሱ ወደቁ። ከወደቁበት አስነሳቸውና ዳግም ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን አሉት። እንግዲያውስ እነሱን ተዋቸው እኔው ነኝ ብሎ በፈቃዱ ተያዘ። ከተያዘባት ቅጽበት ጀምሮ ያለውን ሰዓት ተመልከቱ። የተያዘው ማን ነው? ክርስቶስ። የተያዘው ማን ነው? እግዚአብሔር ክርስቶስ። ዓለምን በመሃል እጁ የያዘውን ኢየሱስ ክርስቶስን ነው የያዙት። ማንም ሊነካው የማይችለውን እሳተ መለኮት እርሱም በፊቱ ቅዱሳን መላእክት ሲቆሙ በክንፋቸው ፊታቸውንና እግራቸውን ሸፍነው ነው የሚቆሙት። ለምን? ከመያው ኢዮሙ ነበልባሉ እሳተ መለኮትነቱ እንዳያቃጥላቸው በሚዳሰስ ሥጋ ተገልጧልና ይዳስሱት ዘንድ ፈቃድ ሆኗልና እርሱ ተያዘላቸው። መያዝ ብቻ አይደለም ፈቀደላቸውና ጎተቱት። እጁን የኋሊት አሰሩት። 13ቱን ሕማማተ መስቀል ስንመለከታቸው የሚያስገርሙ እጅግ የሚያስለቅሱ የሚያስነቡ እንጂ በሥጋ ፈቃድ እንድንመላለስ የሚያደርጉ አይደሉም። ከያዙት በኋላ በዚያች ምሽት በመካከላቸው አስቀምጠው ራሱን በዱላ ይደበድቡት ነበረ። ፊቱን ሸፍነው ኦ ተነበይ ለነ ክርስቶስ መኑ ኮናከ ርእሰከ፣ ራስህን የመታህ ማን ነው? ትንቢት ተናገር እያሉ ልጆች፣ ወጣቶች በሰፈር እንደሚጫወቱት አይነት ጨዋታ ተጫወቱበት። ራሱን በዘንግ መቱት፣ ፊቱን በጥፊ መቱት። ያ ብቻ
ምራቃቸውን ተፉበት። ይሄ የንቀት ጥግ ነው የሚያሳየው። ወገኖቼ ሰው ሲንቃችሁ ምራቁን ነው ጥቅ የሚልባችሁ። እግዚአብሔር በአርአያውና በምሳሌው ፈጥሮናል። አጋንንት ጥቅ ብለውብን ነበርና ንቀውን ነበርና ምን በአርአያ እግዚአብሔር ብትፈጠር ከኔ ቁጥጥር ስር ውስጥ ነህ ብሎ ዲያብሎስ አዳምንና ልጆቹን ረግጧቸው ነበርና በአይሁድ ምራቅ በክፉ ምራቃቸው የምራቅ ንጹሕ ባይኖረውም ከሱ በቀር በክፉ ምራቃቸው ፊቱ ላይ ምራቃቸውን ተፉበት። ፊቱን አልመለሰም። ይሄ ብቻ አይደለም፣ ጎትተው በግንድ ላይ አሰሩት። በግንድ ላይ አስረው ጎረምሶቹ እየመጡ ጀርባው እስኪተለተል ድረስ ገረፉት። ያ ጅራፍ ከጠፍር የተሰራ ጅራፍ ነው። በዛ ጅራፍ ላይ የትንንሽ የሆኑ አጥንቶች ታስረውበታል በክፍል በክፍል። ያ ጅራፍ ሲያርፍበት ያ አጥንት ከሰውነቱ ስጋን እየቦጨቀ ይወስዳል። ደሙ እንደ ጅረት ይፈሳል። እናንተ ቁጠሩን እመታለሁ እያለ ይቆጥራል። አንዱ ይቆጥራል፣ ሌላው ይመታል። ተሳስቻለሁ ቆይ እኔ ልምታ እያሉ ሌሊቱን ሙሉ እየደበደቡት አደሩ። ይሄ ጅራፍ፣ ይሄ ግርፋት አንዱ ምት ብቻ ነፍስንና ስጋን የመለየት አቅም አለው። ኢየሱስ ክርስቶስ ግን በገዛ ፈቃዱ ስለሆነ ነፍሱን ከስጋው የሚለየው። አዳም በአጋንንት በእሳት አለንጋ ሲገረፍ ነበረ። ያንን ጅራፍ ያስወግድለት ዘንድ ተገረፈ። ገረፉት፣ ደሙ ጨቀየ። ቅዱስ ኢሳይያስ እንደተናገረው እናየው ዘንድ ደምግባት የለውም፣ ልብሱ ተቦጫጭቆ ሰውነቱ በደም ጨቂቶ አጥንት እስኪቀር ድረስ ሌሊቱ ሙሉ እየገረፉት አደሩ። ገርፈው አልበቃቸውም። ለሞት ተላልፎ ይሰጥ ዘንድ ጲላጦስ ገርፎ ይገርፉት ዘንድ ሰጥቷቸዋልና ለመስቀል ይዘው ተጓዙ። 13ቱ የተጓዘባቸው መንገዶች ስትመለከቱ ኢየሱስ ክርስቶስ የተፈረደበት ቦታ አንደርግራውንድ ነው የተፈረደበት። ማንም ሰው መግባት የማይችልበት ግራውንድ ውስጥ ያያችሁት ሰዎች ካላችሁ ጽኑ ጨለማ ውስጥ አድርገው በዛ ፈረዱበት። የጲላጦስ አደባባይ የሚባል ስፍራ አለ። በዚያ ላይ ጲላጦስ ፈረደበት። ከዛ አንስተው ልብ በሉ፣ የደከመ ሰው፣ ምግብ ያልበላ ሰው፣ የተገረፈ ሰው እርጥብ መስቀል መሸከም አይችልም። በዛው ላይ በራሱ ላይ የእሾህ አክሊል እንደ ወስፌ ወይም እንደ መርፌ አሹነው ብረቱን በራሱ ላይ ያደረጉት። እነዛ ብረቶች በሚስማር መቷቸው። ሚስማሮቹ ወደ ውስጥ ሲገቡ ሰውነቱ በሙሉ ተንቀሳቀሰ፣ ተጨነቀ። ያ ብቻ አይደለም፣ መስቀሉን ተሸክሞ እየሄደ ይወድቅ ይነሳ ነበረ። 13ቱን መንገዶች ተጉዞ ቀራንዮ ላይ ደረሰ። የራስ ቅል ስፍራ ይባላል። የራስ ቅል ስፍራ ማለት አዳም አባታችን በሞተ ጊዜ ራሱ ተቀብሮበት የነበረበት ስፍራ ነው። አዳምን በሞቴ አድንሃለሁ ብሎታልና አዳምን ሊያድን መስቀል ላይ ዋለ። መስቀል ላይ ሲሰቅሉት ሲቸነክሩት እርሱ ተጨንቆ ነበረ። እርሱ በሕመም ውስጥ ነበረ፣ በመከራ ውስጥ ነበረ። የሕመሙ ሕመም የተሰማው ችንካሩ ብቻ አይደለም። የሰው ልጆች ምን ያህል የጥላቻ ጥግ ሲደርሱ ከሰውነት ተርታ እንደሚወጡ ነው። ሰቅለውት መስቀል ላይ ውሎ ተጠማሁ አለ፣ ጠምቶኛል አለ። ሰው በሞትና በሕይወት መካከል ሲያጣጥር የመጨረሻ የሚጠይቀው ውሃ ነው። ውሃ ስጡኝ አላቸው። ከዛ በኋላ እነሱ ሐሞትና ኮምጣጤ ጅማቶቹን በጣጥሶ ይግደለው ብለው አጠጡት። ተጎንጭቶ ተፋው። እንተ አስተዩከ ሐሞተ ወከርቤ ጸማይኩ በጊዜ ትቤ ያለው በራሱ ለዚህ ነው። በዛ መስቀል ላይ ሆኖ ይህንን ሐሞት ጠጣ። ተጠምቶ የነበረው ውሃና አልነበረም፣ የሰው ፍቅር ነበረ የተጠማው። በመስቀል ስር ሆነው እነርሱ ሆይ ይላሉ፣ አምላኬ 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 ለምን ታደገኝ፣ ለምን ተውከኝ ብሎ በተተወው ከእግዚአብሔር በራቀው ከአባቱ ከእግዚአብሔር ጋር በተጣላው በአዳም ቦታ ሆኖ አዳም ወደ
እግዚአብሔር ቀርቦ ጩኸትን መጮህ ስለማይችል በአዳም ሥጋ ስለተገለጠ የአዳምን ጩኸት በመስቀል ላይ ሲጮህ ህድጉ ንርአይ ለእመይመጽእ ኤልያስ ያድኅኖ ኤልያስ መጥቶ ያድነው እንደሆነ ተዉት፣ ይምጣ። ወረድኩ መስቀልከ ንርአይ ወነእመንከ እስኪ ከመስቀሉ ውረድና አንተን አይተን እንመንብህ አሉት። እሱ ግን ኦ አባ ስረይሎሙ እስመ በዘኢየአምሩ ይገብሩ፣ ችንካሩ ከእጆቹ አልተነቀለም፣ የእሾህ አክሊሉ ከራሱ አልወረደም። እሱ ያለው በሞትና በሕይወት መካከል ውስጥ ሆኖ ነው። ሞትን ይሽር ዘንድ በመስቀል ላይ ውሏል። ነገር ግን የእርሱ ፍቅር ስላልገባቸው ስላልተረዱ አባት ሆይ ይህንን ኃጢአት በደል አትበልባቸው። እስመ በዘኢየአምሩ ይገብሩ፣ የሚሰሩት ስለማያውቁ ነው። ወገኖቼ የእኛ መመላለስ ባለማወቅ ከሆነ ውጤቱ ሞት ነው፣ ሕይወት ሊሆን አይችልም። ባለማወቅ ተመላለሱ። አለማወቃቸው ግን ከሞት ሊያድናቸው አልቻለም። በቀኝ ከተሰቀለው ሽፍታ አነሱ፣ አንሰው ተገኙ። ቤተ ክርስቲያን ማገልገላችን፣ ወደ ቤተ ክርስቲያን መምጣታችን በእውነት በሩቅ በውጭ ካሉት ሻል ያለ ከፍ ያለ መንፈሳዊ ሕይወት እንድናሳይ ካላደረገን ትርጉም የለሽ ነው። ምንም ሊጠቅመን አይችልም። ብንቀድስ ብናስቀድስ፣ ብንሰብ ብትዘምሩ ጥቅም የለውም። የኔና የእናንተ ነጭ ለብሶ መመላለስ እግዚአብሔርን ያስደስተው። እጅግ ከፀሐይ የላቀ ከበረዶ የነጣ የብርሃን ልብስ ለብሶ የሚያገለግሉት መላእክት አሉት። ልባችን ንጹሕ እንዲሆን በፍቅሩ እንድንዋጅ ወደ መስቀሉ በደሙ ፈሳሽነት እንድንጠራ ነው የፈለገው። እኛ ግን ከዚህ ተፋተናል፣ ርቀናል፣ የለንም። ከመስቀል ስር የለንም። መስቀል ስር ሆነው ጌታን እንዳላዩት ነው የሆነው። እኛ መስቀል ስር አለን። መስቀሉን አንግተናል አንገታችን ላይ፣ መስቀሉን ጨብጠናል እጃችን ላይ፣ መስቀሉን ይዘናል አርማችን ነው ብለን፣ ነገር ግን አልኖርንበትም። መስቀል ላይ የተከፈለውን ዋጋ አላየነውም፣ አልተመለከትነውም። ለምን? እርሱን የተመለከተ ሰው ሊኖረው የሚገባውን ማንነት ስለሌለን። እውነት ነው ሐሰት? እውነት ነው ሐሰት? እውነት ነው። መስቀል ላይ ይህንን ዋጋ ከፈለ። ኦ ፍቅር ዘመጠነ ዝፍቅር፣ ኦ ትሕትና ዘመጠነ ዝትሕትና። እንዲህ ያለ ፍቅር እንዴት አይነት ፍቅር ነው! እንዲህ ያለ ሰውን መውደድ እንዴት ያለ ውዴታ ነው! ሰው ሰውን ቢወደው በምክንያት ነው። አንድ ሀገር አንድን ሀገር ቢወድ በምክንያት ነው። እርሱ ግን እስመ ከመዝ አፍቀሩ እግዚአብሔር ለዓለም። በመስቀል ላይ ሆኖ የተናገራቸው ንግግሮች ብዙ ናቸው፣ 7 ናቸው። ከነሱ መካከል 3ቱ የመጀመሪያው አባት ሆይ ለምን ተውከኝ የሚለውን በአዳም ቦታ ተገብቶ የጮኸ ጩኸት ነው። አዳምን ወደ ራሱ አቀረበ። ራሱ መስዋዕት፣ ራሱ ሰዋይ፣ ራሱ ተቀባይ ሆኖ። አዎ በብሉይ ኪዳን መስዋዕት፣ ካህን፣ ኃጢአተኛ ይቀርባል፣ እግዚአብሔር ይቀበላል። በዚህ ግን እንዲህ አይደለም። መስቀል ላይ አዳም መስዋዕት ማቅረብ አልቻለም ነበረ፣ ንጹሕ መስዋዕት ማቅረብ አልቻለም። አሁን ግን ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለን። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ኢየሱስ ክርስቶስ ነው። ለሊሁ ሰዋይ ወለሊሁ ተሰዋይ ወለሊሁ ተወካፌ መስዋዕት። ራሱ መስዋዕት፣ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ሆኖ አባት ሆይ ለምን ተውከኝ ብሎ ወደ ራሱ አቀረበን። አቅረበና ሀቤሁ ዘዚአነ ሞተ ነሣ ወእንቲአዊ ወተወሀበነ። ወደ ራሱ አቀረበን፣ የእኛን ሞት ወሰደ፣ የእርሱን ሕይወት ለእኛ ሰጠን። ይሄ የፈጸመው መስቀል ላይ ነው። ቀጥሎ የሆነው እኛ ያለ እናት እንዳንቀር እንዳንቅበዘበዝ በመከራ ውስጥ ሆኖ የመከራ የጭንቅ የፈተና ድልድይ የሆነችውን ድንግል ማርያምን ተመለከታት። መስቀል ስር ቀራንዮ ላይ ስትሄዱ ምቁዋመ እግዝእትነ ማርያም ይባላል። ድንግል ማርያም ቆማ መከራውን ስታይበት የዋለችበት ስፍራ እጅግ አስጨናቂ። የወለዳችሁትን ልጃችሁን
ተሰቅሎ ተንጠልጥሎ ስታዩ ታዝናላችሁ አይደለ? እጅግ 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 ከፍተኛ ሐዘን ነው። ልጅሽ ሞተዋል መባልና በጅንጋር ተቸንክሮ ተገርፎ የማይሆኑትን ሆኖ ማየት እጅግ ከባድ ነው። ድንግል ማርያም እዛ ስፍራ ላይ ሆና ልጇን እያየች እየወደቀች እየተነሳች እያለቀሰች ሆና ነበረ። መጨረሻ ሰዓት ላይ ነዋ ወልድኪ ነያ እምከ እነሆዋት እናትህ ለቅዱስ ዮሐንስ እነሆ ልጅሽ ለድንግል ማርያም የአደራ የመስቀል ስር ልጆች አድርጎ በእቅፏ ስር እንኖር ዘንድ እግዚአብሔር ሰጠን። ክብር ምስጋና ለስም አጠራሩ ይሁንልን። ይህንን በረከት በመስቀል ላይ በመከራው ሰዓትም እንኳ ሆኖ የማይረሳ አባት መሆኑን አሳየ። የመጨረሻው ዮም ትሄሉ የሚለው ከኔ ጋር በገነት ይኖራል የሚለው ሰው ኃጢአቱን አምኖ መተላለፉን አምኖ መበደሉን አምኖ ወዲያው ተሰብሮ ወደ እግዚአብሔር ከመጣ ከኔ ጋር በገነት ዛሬ ትኖራለህ። ዛሬ የደነደነውን ልባችንን ሰብረን በጥላቻ የጨለመውን ልባችንን በፍቅር ብርሃንነት አድሰን ወደ እሱ ከተመለስን እርሱም ወደ እኛ ይመለሳል። አይመለስም? ይመለሳል። ከፈያታዊ ዜማ መማር ነው። ዛሬ አንተ ተቀድሞ ለአዳም በወይራ ውስጥ ገነት አዳምን ተቀድመ ገነት ትገባለህ ተባለ። ደመና የተሰጠው ገባ። ሁሉ ተፈጸመ አለ። መስቀል ላይ ሁሉም ፈጽሞ በትንቢተ ነቢያት የተነገረው ለአዳም የተሰጠው ተስፋ ሁሉም ተፈጽሞ ነፍሱን አሳልፎ ለአባቱ ሰጠ። ቅዱስ ሥጋ ወደ መቃብር ወረደ። ቅድስት ነፍሱ ወደ ሲኦል ወረደች። በመቃብር ላይ ሙስና መቃብርን አጠፋ። በሲኦል ላይ የነበሩ ነፍሳትን አወጣቸው። በዛ መስቀል ላይ ብርሃናት ብርሃናቸውን ከልክለው ነበረ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ፀሐይ ጸልመ ወወርደ መኮነ ወከዋክብት ወድቁ ፍጹነ ከመ ይርአዩ ዕርቃኑ ለዘአልበሶሙ ብርሃነ። እነዚህ ግዑዛን ፍጥረታት እንዲህ አይነት ፈጣሪያቸው ክብር ሰጡ። የቤተ መቅደስ መጋረጃ ተቀደደ። መቃብራት ተከፈቱ። ዓለት ተሰነጠቀ። ሙታን ተነሱ። ሕያው የትንሣኤ ጌታ ኢየሱስ ክርስቶስ ስለሆነ ይህ ጌታ ለዓለም ድኅነት የሰጠበት ቀን ነው። ታሪኩ የመዳን ምስጢሩ ጥልቅ ቢሆንም ባጭሩ ይመስላል። ወገኖቼ የክርስቶስ ተከታይ ነኝ፣ የክርስቶስ ልጅ ነኝ፣ የክርስቶስ እንደራሴ ነኝ፣ የክርስቶስ አገልጋይ ነኝ የሚል ሰው አሁን እኔና እናንተ እየኖርንበት ባለነው ኑሮ አይኖርም። ይኖራል ወይ? አይኖርም። ስለዚህ መሰብሰባችን የደሙ ፍቅር ወደ ውስጣችን ወደ ልባችን ጠብ ካላለ ምን ትርጉም አለው? ትርጉም አለው እንዴ? የለውም። ሙሴ የነሐሱን እባብ የሰቀለው የታመሙት እንዲድኑ ነው። ሙሴ በበረሃ በምድረ በዳ እባቡን እንደሰቀለው የነሐሱን እባብ እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል ተባለ። ተሰቀለ። የታመሙ የነሐሱን እባብ አይተው ዳኑ። ድምፁን ሰምተው ዳኑ። የእኛ መዳን ወዴት ነው ያለው? ወዴት ነው ያለው? ልንወጣ ከሚገባን ነገር ወጥተናል ወይ? በቀራንዮ ላይ የምናየው ፍቅር ይሄ ነው። በቀራንዮ ላይ የምንመለከተው ትህትና ይሄ ነው። እንዲህ ነው እኛን የወደደን ማለት ነው። የመጨረሻ ጥያቄ ልጠይቃችሁ። ሥጋውን ደሙን የተቀበላችሁ እጃችሁን አሳዩኝ እስኪ። እሺ፣ አልተቀበላችሁ እጃችሁን አሳዩኝ እንጂ ምን ታፍራላችሁ? ለምንድን ያልተቀበላችሁ? አውርዱ አላልኩም፣ ተንበርከኩ ማለት አውርዱ አላልኩም። ብቻ ለምንድን ያልተቀበላችሁ? እንዲህ ሆኖ ዋጋ የከፈለው ለማን ነው? ለኔ በሉ። ለማን ነው? ተገረፈ፣ ተሰቃየ፣ ተሰቀለ። እኛ ዓይናችንን ከመስቀሉ መንቀል አለብን ወይ? የለብን ነበር እኮ። ስለዚህ መቼ ነው የምንታረቀው? እሱ ከሰማይ ወርዶ ከድንግል ተወልዶ ዋጋ ከፍሎ እኛን ገንዘብ ካደረገን ከሰበሰበን በኋላ ድጋሚ
ወደ ጥንተ ጠላታችን ወደ ዲያብሎስ እየተጓዝን እግዚአብሔርን እናሳዝናለን። እግዚአብሔርን ከሚያሳዝነው መንገድ አንዱ ውለታውን እየረሱ በኃጢአት ላይ ኃጢአት እየጨመሩ መመላለስ ነው። ሁላችንም በደለኞች ብንሆን በደላቸውን አምነው የሚመጡ አሉ፣ ከበደላቸው የሚሆኑ ደግሞ አሉ። ወገኖቼ እግዚአብሔር በዛሬው ዕለት ዓለምን አድኗል፣ እኛንም አድኖናል። በድህነቱ መንገድ እንድንጓዝ ግን እግዚአብሔር ይፈልጋል። የተጣላችሁ ታረቁ፣ የጥላቻ መርዝ ከውስጣችሁ ንቀሉ። ምንም አይነት ጥቅም የለውም። ሰው እያየ መርዝ ይጠጣል እንዴ? ሰው እያየ ኤሌክትሪክ ይጨብጣል እንዴ? አይምሮ ካልተነሳው በቀር። ስለዚህ በጥላቻ የምትመላለሱ ሰዎች ወዮላችሁ፣ ወዮት አለባችሁ። ድንገት ትሰበራላችሁ። ድንገት ለፍቅር፣ ለእርቅ፣ ለንስሐ ጊዜ ላታገኙ ትችላላችሁ። ይሄ ሀቅ ነው፣ ልናልፈው አንችልም። ታረቁ ስትባሉ ታረቁ። መቼ አትመልሱ? መቼ አንታረቅም ካል ሰይጣን ሾኮ ብለህ ትችላለህ። አዎ የሚበድለው ይበድል፣ የሚያመነዝረው ያመንዝር፣ ኃጢአት የሚሰራው ኃጢአት ይስራ ይላል መጽሐፍ። ካልሰማ ምን ይደረጋል? ደም ከማፍሰስ በቀር ከሰማይ ከመውረድ በቀር አሁን ዳግም የሚመጣው ለፍርድ ነው ወገኖቼ። እያንዳንዳችን በፊቱ እንቆማለን። በፊቱ ስንቆም አይቴ ነበርከ ምን ተገበር አልተሰበከልኝ ማለት አትችልም። አልተሰበከልኝ ማለት አንችልም። ባለትዳሮች፣ በጥላቻ የምትተያዩ ባለትዳሮች ካላችሁ እባካችሁ ስለፈሰሰላችሁ ደም ስለ ክርስቶስ መስቀል ብላችሁ ጥላቻውን አስወግዳችሁ በፍቅር በአንድነት ኑሩ። በትዳራችሁ መሃል ላይ ደባል አታስገቡ፣ ጥላቻ አታስገቡ። በቤተ ክርስቲያንና በክርስቶስ መካከል ያለውን ውህደት የምንሰብክበት ቤተ ክርስቲያን የምታስተምርበት ነው። ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ አፍቀሩ አንስቲሆሙ። አዎ ክርስቶስ ቤተ ክርስቲያንን እንደወደዳት ለቤተ ክርስቲያን ደሙን እንዳፈሰሰ ወንዶች ሚስቶቻቸውን እንዲሁ ይውደዱ። ወበከመ ቤተ ክርስቲያን ትትዔዘዞ ለክርስቶስ ከማሁ አንስትኒ ይትዓዘዛ ለአንታቲሆሙ። ቤተ ክርስቲያን ለመድኃኒቷ ለክርስቶስ እንደምትታዘዝ ሴቶችም ለባሎቻቸው ይታዘዙ፣ በፍቅር ይኑሩ፣ በአንድነት ይመላለሱ። የቤተ ክርስቲያን ትምህርት ነው። የራቅን ቀርበን፣ የተጣላን ታርቀን፣ የተበተን ተሰብስበን በፍቅር እንድንመላለስ እግዚአብሔር ይርዳን። በቤተ ክርስቲያናችን አስተምሮ የፍቅር ቀን ነው፣ የእርቅ ቀን ነው። ይህ የእርቅ ቀን ሆኖ ሳለ በጥላቻ የሚመላለስ ሰው ካለ ልክ እንደ አይሁድ ነው የሚሆነው። ልክ እንደ አይሁድ በፍቅር የሚመላለስ ሰው ካለ ደግሞ ልክ እንደ ዮሐንስ ፍቅሩ ገብቶት ወደ ድንግል ማርያም እቅፍ ነው የሚገባው። በፍቅር ተመላልሰን በአንድነት ኖረን ሥጋውን በልተን ደሙን ጠጥተን የመንግሥት ወራሾች እንድንሆን እግዚአብሔር ይፍቀድልን። ቃለ ሕይወት ያሰማልን። በእድሜ በጤና በጸጋ ይጠብቅልን።